አያችሁ እውነት የሚባል ነገር ፍትህ የሚባል ነገር የለም የምላችሁ ለዚህ ነው። በተለይ በጽንፈኛ ሃይማኖተኞች ዙሪያ ፍትህ የሚባል እውነት የሚባል ነገር የለም። አራተኛው ሞዓ ተዋህዶ ነፍጥ ታጥቀው በረሃ የገቡትን ታጋዮች በግልጽ በገንዘብ ይደግፋል። ፋኖች ራሳቸው ሞዓ ተዋህዶ ናቸው። ብዙዎች ግብረ ኃይሉ መስራቾቹ እኔ አንዱ ነኝ። አሁን ግን ጦር ሜዳ ያሉት ደግሞ እየተዋጉ ነው። የሃይማኖት ቡድን ከሆነ እነዚህ ሰዎች እውነትን ይዘናል፣ ወንጌልን ይዘናል ብለው የሚያምኑ አይነት ከሆነ እነዚህ ሰዎች በረሃ የገባውን ለምነው አባብለው አስታርቀው መመለስ ሲገባቸው እነሱ ግን በአደባባይ በጎዳና ላይ እና ትጥቁ ወይንም ጦርነቱ ትግሉ ፍትሃዊ ነው እያሉ በድምጻቸውም በገንዘባቸውም ባላቸው ነገር ሁሉ ይደግፋል ማለት ነው ሞዓ ተዋህዶ። ስለዚህ ቆየኝ ተመልሼ የምለው ነገር ይኖረኛል። በአጭሩ ግን ሞዓ ተዋህዶ የሚባለው ማን ነው ብላችሁ የምትጠይቁ ሰዎች ካላችሁ በደፈናው ይሄንን ይመስላል። ከዚህ በኋላ ደግሞ ብዙ መረጃዎችን ልታገኙ ትችላላችሁ። አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። እኔ ከዛሬ 8 ወር በፊት አንተ ምን አድርገህ ነው በሚል ርዕስ አንድ የስብከት አገልግሎት ሰጥቼ ነበር። ያም የስብከት አገልግሎት ዩቲዩብ ላይ ተጭኗል። አብዛኛው ህዝብ ተመልክቶታል። የስብከቱ ርዕስ እንደተናገርኩት አንተ ምን አድርገህ ነው መጠይቃዊ ርዕስ ነው። አንተ ምን አድርገህ ነው የሚል ነው። የስብከቱ ጭብጥ ሐሳብ እግዚአብሔር ግፈኞችን ይቀጣል፣ አመፀኞችን ይበቀላል። ሰው የዘራውን ያንኑ መልሶ ያጭዳል። ስለዚህ እንደ ሀገር፣ እንደ ተቋም፣ እንደ ግለሰብ ለተሰራው በደል በዚች ምድር ላይ ለፈሰሰው ደም፣ ላለፈው ህይወት፣ ለጠፋው ጥፋት ንስሐ እንግባ ነው። በቃ ሲጠቀለል ይሄ ነው መልእክቱ በአጭሩ ማለት ነው። ንስሐ እንግባ። አትሊስት የሞቱትን መመለስ ባንችል፣ ለጠፋው ጥፋት ካሳ መክፈል ባንችል እንኳን እንጸጸት ነው። እንጸጸት። ተመልከቱ፣ ይሄ ሐሳብ ነው ወንጀል ሆኖ ፖለቲከኞች፣ ተቃዋሚዎች ለሌላ ነገር ጠምዝዘውት አገሩን ሲረብሹትና ሲያውቁት የነበረው ማለት ነው። ይሄ ሌላ ግፍ ነው። እስከዛሬ እነዚህ ሰዎች የመጡበትና የተጓዙበት ጎዳና እንዳለ ሆኖ ይህም በተመለከተ የኔን አገልግሎት በተመለከተ ቀናውን መልእክት ለሚፈልጉት ነገር ጠምዝዘውት ህዝብ ማሳዘናቸው፣ ህዝብ ማስቆጣታቸው ራሱን ችሎ ግፍ ነው። ይሄም አጨዳ አለው እያልኳችሁ ነው። አጨዳ አለው፣ ይታጨዳል። የጊዜ ጉዳይ ነው እንጂ ይታጨዳል። መልእክቱ እኔ አምኜበት ያስተላለፍኩት መልእክት ነው። ማስተባበለውም ምክደውም ነገር አይደለም። መልእክቱ የተላለፈው ወንጌል ለሚሰሙ በየጊዜው በስጋ ለተላለፉት ነገር እግዚአብሔርን ፊት ለሚፈልጉ በክርስቶስ ኢየሱስ ደም ለመታጠብ የሚናፍቁ የሚጸጸት ህሊና የሚደነግጥ ልብ ላላቸው ክርስቲያኖች የተላለፈ መልእክት ነው።
እግረ መንገዱን ግን ለአመፀኞችም አመፀኞች ባይመለሱ ሊጠብቃቸው የሚችለውን መለኮታዊ ቅጣትም አስታኮ ይናገራል ስብከቱ። በዚህ አጋጣሚ መልእክቱን ሙሉ ለሙሉ ያላያችሁ ሰዎች የት ነው የምናገኘው እንዲህ አይነት መልእክት ብላችሁ ለምትጠይቁ ሰዎች እግረ መንገዴን እስኪ ማስታወቂያ ለስራ በጋሻው ደሳለኝ የሚል ዩቲዩብ አለ። ቀጥታ ገብታችሁ በጋሻው ደሳለኝ ብላችሁ ጽፋችሁ ትምህርቶቹን ቁጭ ብላችሁ ሰው ትዕግስቱ ካላችሁ ማለት ነው። ቁጭ ብላችሁ 50 ደቂቃ 1 ሰዓት የመቀመጥ ትዕግስት ያለው ሰው እንጂ ለቲክቶክ ነዋሪ አይሆንም እሱ። እና እሱንም መልእክት እንድታዩት እግረ መንገዴን መቼም እግዚአብሔር ለበጎ እንደሚያደርገው አውቃለሁ። እንዲህ አይነት ወጀብና አውሎ ንፋስ የዚህን ቻናል የዩቲዩቡን እንትን ከፍ ልታረጉት ነው እንግዲህ ሳልፈልገው ማለት ነው። እግረ መንገዴን አመሰግናችኋለሁ። እግዚአብሔርን ለሚያምኑት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን ቃል በደንብ ነው የማምነው እኔ። እሺ ወደ መልእክቱ ሳልፍ ምን አደርጋችሁ ነው የሚል ጥያቄ ተነስቷል ስብከቱ ላይ ማለት ነው። አሁን ጦርነቱን ወደ አስነሳ ዋናው ነጥብ እገባለሁ። እቺ ኮት ተደርጋ ህዝብ እንዲላቀስባት ወይ ህዝብ እንዲቆጣባት የተላለፈችው መልእክት በጋሻው አለ የተባለው መልእክት ስንተኛው ደቂቃ ላይ ነው ያለው? ልክ 54 እስከ 57 አንተ ምን አርገህ ደቂቃ ላይ ታገኙታላችሁ መልእክቱ ማለት ነው። እቺን ነው አውጥተው ከትኩስ ሬሳ ጋር አስቀምጠው የህዝቡን ወቅታዊ ሁኔታና የስሜት መነሳሳትን ተገን አደረጉና ለኮሷት ማለት ነው። ድራማው ሰሞኑን አርሲ አካባቢ የተገደሉትን ሰዎች ወይንም ሞተዋል ተብሎ የተነገረላቸውን ሰዎች አስመልክቶ የኔን ስም ለማጠልሸትና በአገልግሎት መንገዴ ላይ እንቅፋት ለመፍጠር ርቆ የተሄደበት ጉዞን የሚያሳይ ቆንጆ የሰዎች ድርሰት ነው። በዚህ አጋጣሚ በአርሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ለወደፊትም ቢሆን እንዲህ አይነቱን ኢሰብአዊ ትርጉም እቃወማለሁ። እኔ መልእክቱን በነገራችን ላይ የተመለከትኩት ከ2 ቀን በኋላ ነው እና ስመለከተው ሀገሩ ነዷል። ከዛ ያው መስከን፣ መረጋጋት፣ በእግዚአብሔርም ፊት መሆን እሱ ያለማመደኝ ነገር ስለሆነ ለዚህ ነው ጊዜ የወሰድኩት ማለት ነው። በሁለተኛ ደረጃ ደግሞ እዚህ ሀገር ላይ የትኛውም ኢሹ ከ3 ቀን በኋላ ይበርዳል። አይታችሁት ከሆነ ማለት ነው። የህዝቡ ባህሪ ራሱ አንድ ነገር ዝም ብሎ እንዲገነትር አይፈልግም መሰለኝ፣ እንዲለወጥለት ይፈልጋል። አንዳንዴ እኮ ማህበረሰቡ የቲክቶክ ማህበረሰብ መሆኑ ጉዳቱ እንዳለ ሆኖ ጥቅምም አለው እኮ። በቃ አያቆይም ነገሩና ይኸው እንግዲህ በቅጡ ሳምንት ሳይሞላው ሌላ ርዕስ ደግሞ ተመርጦ ወደዛ አካባቢ ነው እንግዲህ እንትን እየተባለ ያለው ማለት ይሄ ዘመቻ ነው። ዘመቻ ዝም ብሎ የደቦ የመንጋ እንደዛ ይሆናል። እግረ መንገዴን እጸልያለሁ እግዚአብሔር በገዛ አእምሯቸው የሚያስቡ የሰከነ የተረጋጋ ማንነት ያለውን ጀነሬሽን ደግሞ እግዚአብሔር ለምድራችን እንዲሰጣት እጸልያለሁ። በምክንያት ለምን እንዴት የሚል ማህበረሰብ እንዲመጣ እግረ መንገዴን ጸሎቴም ነው ምኞቴም ነው ማለት ነው። ሻሸመኔን ሜንሽን አድርገህ ተናግረሃል እና ያን በተመለከተ ምንድነው ያልከው ነገር የሚሉ ቀና ሰዎች ካሉ ለነሱ ደግሜ ይህንን ነገር መናገር እፈልጋለሁ።
ቀደም ሲል ከ10 ዓመት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበረው የኛ አገልግሎት ዙሪያ እኛ ስል በቁጥር ብዙዎች ነን። በነገራችን ላይ ብዙ አንድና ሁለት አይደለንም። ይሄ ፊት ለፊት ፍሮንት ፔጅ ላይ መተን የምንታየው ጥቂት ወንድሞችና እህቶች ብቻ አይደለንም። እጅግ ብዙ ነን። በቃ ካህናት፣ ቄሶች፣ መነኮሳት፣ ዲያቆናት፣ ወንጌል ሰባኪዎች፣ ዘማሪዎች በጣም ብዙ ነን። ብዙ ማለት ነው እና አገልግሎቱ ላይ ግን በግንባር ቀደምትነት ያለነው እኛ ስለሆነ ያው በጋሻው እየተባለ የሚጠራ ስም አለ። ከዛ ጋር በተያያዘ የጸረ ተሐድሶ ዘመቻ ተብሎ ተከፍቶ ቤተክርስቲያን በእኛ አገልግሎት ዙሪያ ምንም መወሰን ባትችል ቅዱስ ሲኖዶስ ማለት ምንም ባይወስን፣ ምክንያቱም እኛ ንጹህ የሆነ የቤተክርስቲያኗን አገልግሎት ነበረ በሰዓቱ ስንሰጥ የነበረው። እንደሚያሙንም አይደለም፣ ተቃዋሚዎች እኛን እንደሚከሱበትም ክስ አይደለም። በጊዜው የነበረው የህይወት ምልልሳችን ባይሆን እውነቱን ተናገር ካላችሁኝ በህይወት ምልልስም ቢሆን ሙሉ ለሙሉ መላእክት ነን ባንልም የተሻለውን የህይወት ስርዓት መርጠን የምንንቀሳቀስ ሰዎች ነበረን። ስለዚህ ወንጌል ብለን ማለት ነው። ስለዚህ ወንጌል ብለን እኔ የማልቀመው ዛሬ አይደለም፣ የማልጠጣው ዛሬ አይደለም፣ የማላጨሰው ዛሬ አይደለም፣ ጴንጤ ስለሆንኩ አይደለም። በዛም ሆኜ እነዚህ ነገሮች እንደማልጠቀም ወዳጆች አይደሉም እነዚህ ሚዲያው ላይ ያሉ ጠላቶች ይመሰክራሉ ማለት ነው። ከፍቅር በቀር የማንም ዕዳ እንዳልነበረብኝ ይታወቃል በሰዓቱ በጊዜው ማለት ነው። ነገር ግን አገልግሎቱ ምድርን እየከደነ ስለነበረ በዚህ ቅናት የተነሳሱ ወንድሞች ደግሞ የነሱ አገልግሎት የኛን ማህበር አኮሰሰብን የሚሉ ማህበሮች መግቢያዬ ላይ ሜንሽን ያደረኩላችሁ ማህበሮችና የተቀሩትም እነሱ በጋራ ህብረት ፈጥረው ነው ይሄን ዘመቻ ያደረጉት እና በሰዓቱ በቃ የነሱ ስራ የነሱ ምስል ከህዝቡ አይምሮ ትዝታው ጨርሶ እንዲጠፋ ምን እናደርግ ብለው መክረው እናቃጥል ብለው ተነሱ። ስለዚህ የኔም ብቻ አይደለም የብዙ ወንድሞችን መጽሐፍት፣ የስብከት ሲዲዎች፣ የዝማሬ ሲዲዎች በበርሜል እኮ ነው የብዙ አገልጋዮችን ማለት ነው ሲዲዎቻቸው የተቃጠሉባቸው አገልጋዮች አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ጭምር እዛ ውስጥ ያሉት ጭምር የወጣ ነው ብቻ አይደለም። የብዙዎቹ በደቦ በቤተክርስቲያን ማይክራፎን ጥሪ ተደርጎ ህዝብ ሆይ ይዘና ተብሎ ህዝብ ይዞላቸው አልሄደም። እነሱ ከየሱቁ ገዝተውት ነው። እነሱ ከየስርቻው ሰብስበውት። ህዝብማ 90% እኮ እኛን ነው የሚቀበለው እኮ። አገልግሎታችን የተገለጠ እኮ ነው እንዴ። ጠቡስ ቀናቱስ ለምን ህዝብ ወደዳቸው ለምን ህዝብ ሰማቸው ብሎ አይደለም። እንግዲያው ሰኔ ላይ ምንድን ያገኘው ኑፋቄ? እስኪ በጋሻው የተገኘበት ኑፋቄ የታደሰ ሐሳብ ምንድነው ብላችሁ ብትይዟቸው ምንም ያመጡት ነገር የለም። ግን ታደሶ የሚለው ያ ምንድነው? ለክፋታቸው ሃይማኖት አለበሱት። ክፋታቸውን ሃይማኖት አለበሱትና ዘመቻ አደረጉ። ሲዲው በዛ ተቃጠለ፣ እዛ ተጀመረ፣ በየሀገሩ በየቦታው። እኛ የምንሄድበት ቤተክርስቲያን አይደለም የሚቃጠለው። እንደዚህ ሃይምሯቸው የነወረባቸውን አንዳንድ የደብረ አለቃ ይዘው በዛ ደብር ብቻ ነው የሚቃጠሉ እንጂ በሁሉ ቦታ ተቃጠለ የሚልም የተሳሳተ መረጃ ልሰጣችሁ ፈልጌ አይደለም። አንድ ቦታም ቢሆን ለምን ይቃጠላል ነው መልእክቱ። ለምን ይቃጠላል? ስለዚህ ያንን በተመለከተ ግፍ ያስከፍላል። ሰው የዘራውን ያንኑ ያጭዳል፣ እንደ ተቋምም ያስከፍላል ብዬ ያን መልእክት አስተላልፍኩ። ተበደልን፣ ተጠቃን፣ ይሄ ደረሰብን አትበሉ። እንዲህ የምትሉ ሰዎች አንተ ምን አድርገህ ነው? እሺ አባቶች ምን አድርገው ነው? ጥያቄ እኮ ነው። በጥያቄ ሰው የሚከሰሰው በየትኛው ወንጀለኛ መቅጫ ህግ ነው? እኔ አልደመደምኩ።
ዳሾን የሞላኸው እኮ አንተ ነህ። አይ አባቶች ይሄን ስላደረጉ ነው ይሄ ደረሰባቸው ብለህ ትንተና የሰጠኸው፣ በእኔ አፍ የተናገርከው፣ በእኔ አእምሮ ያሰብከው አንተ ነህ። እንደ ቃል ይሁንልህ። እሱም ትንተና ከሆነ እንደ ቃል ይሁን። እኔ ያላልኩ ምን አርገህ ነው ያልኩት። አንተ ምን አርገህ ነው? ዘላለም ዓለማችንን እኛ እንደተበደልን አይታችሁ ከሆነ በሕግም ቢሆን መጀመሪያ የሚያለቅሱ ሰዎች፣ መጀመሪያ ሄደው የሚሉት ሰዎች ሁሉም አይደሉም፣ አብዛኞቹ ግን በምርመራ ሲጣራ ወንጀለኞቹ እነሱ ይሆናሉ ማለት ነው። ገለው አልገደልንም ብለው ሪፖርት የሚያደርጉ ሰዎች፣ አውድመው አጥፍተው መረጃውን በሌላ ሰው ላይ አላከው ቀድሞ ፖሊስ ጣቢያ ሄደው የከሰሱ ሰዎች። ስለዚህ እኔ በሃይማኖት ብትኖሩ ራሳችሁ መርምሩ ስለሚል መጽሐፍ ቼክ አርጉ ነው ያልኩት። እኔ ምን አርገህ ነው እንጂ አሁን ከዚህ በኋላ ምናገረው አለኝ በመቀጠል ባይዘው ማለት ነው። ብዙዎቻችሁ የምትናፍቁትን ነገር እናገራለሁ። እንደዚህ እንደምናገረውም አብራርቼ ይሄን አርጋችኋል አላልኩም። እግዚአብሔር ምስክሬ ነው። ግን እንዳልበደለ ሰው ዘውትር ራስን ማስመሰል ትክክል ስላልሆነ እስኪ ምንድነው ያደረግነው ነገር ራሳችንን እንጠይቅ። እኔ ራሴንም እነሱንም የቀረ የለም። ስብከቱን ስታዩ ሙስሊሞችን እንኳን ሳይቀር አላህን ፍሩ፣ እስኪ ምንድነው ያደረጋችሁት? ጴንጤዎችንም ትምህርቱ ላይ ነው የምታገኙት። እሱም ጴንጤዎቹንም እስኪ ምን ያደረጋችሁት ነገር እንዳለ ጌታ ጌታ እያላችሁ ቼክ አርጉ ብዬ እኔ ለሀገር ለሕዝብ ያስተላለፍኩት መልእክት ነበረ። ያ መልእክት ማለት ነው። እኔ ገረመኝ ምን መሰላችሁ? ይሄን መልስ ለማዘጋጀት ሳስብ ትንሽ ወደ ኋላ ሄጄ አንዳንድ ነገሮች ማየት አለብኝ። መቼም በደመ ነፍስ መጥቼ እንትን አልልም እና ያን ቼክ ሳደርግ የመጀመሪያው መልእክት ሰዎቹ በታረዱ ሌሊት ነው የተላለፈው። የኔን ድምፅና የኔን ምስል አርጎ የሰዎቹን ሬስ አርጎ ማለት ሰው በብዙ ነገር ተወጥሯል። የህይወት ሰልፍ አለ፣ እያንዳንዱ ነገር አለ ማለት ነው። እንዴት ፈጥኖ ይሄ ነገር ተቀናበረ ማለት ይህንን ነገር ያደረገው አካል እዛው አካባቢ ነው ወይ ያለው? ሟቾቹ አካባቢ ነው ወይ? እንዴትስ በዛ ፍጥነት ሄዶ ከ8 ወር በፊት የነበረን አገልግሎት ቼክ አርጎ ራሱ ኤዲት ለማድረግ ራሱ ጊዜ እንደሚወስድ ታውቃላችሁ። አውጥቶት ከዛ አርጎት ይሆናል 8 ወር ወደ ኋላ ተመልሶ ወይስ ለክፉ ቀን ብሎ አውጥቶ አስቀምጧታል እሷን? ስለዚህ ይሄ ነገር ሲፈጠር ቶሎ አድርጓት ለቀቃት ማለት ነው። በአግባቡ ሰው ሁሉ የሰዎቹን መሞት ሳይሰማ ማለት ነው። ስለዚህ ይሄ በጊዜው የሚጣራ ነው። የምትቸኩሉ ሰዎች አትቸኩሉ። እኔ ለምትቸኩሉ ሰዎች የማስተላልፈው መልእክት ይሄ ነው። አትቸኩሉ። መጽሐፍ ቅዱስ ሲናገር የሚቸኩል ለመጉደል ይቸኩላል ነው የሚለው። እንዴ አሻለም የሆነ ነገር ለቀ ቀጥሎ ደግሞ አንተ ያልከው ነገር ሳይሆን ቀርቶ ነገሩ ሌላ ሲሆን እሱን አጥፍተ ደግሞ ሌላ ቪዲዮ እሱንም አጥፍተ ምን ያሰቃያል? አትቸኩል። መጀመር ይደርሳል እኮ ተረጋጋ፣ ይደርሳል። እና በችኮላ ነው የሰው ህይወት ያልፋል፣ ሀገር ይወድማል፣ ንጹሃን ይገደላሉ። እና ችኮላ በዓለም ላይ ብዙ ነገሮች ስለፈጠረ የኔ ምክር ባንቸኩል ነው። እግዚአብሔር አግዞኝ እዚህ ከደረስኩ ዘንዳ ምናልባት እንደኔ አይነት ሰልፍ ለሚቀሰቀስባችሁ ሰዎች ጉልበት እንዲሆናችሁ ነው ይሄን ማወራው። እኔ ሰልፍ ሰው ነኝ። እግዚአብሔር ያሳደገኝ ከልጅነቴ ዘመን ጀምሮ በሰልፍ ነው። ሰልፉ ደግሞ በዚህ የተነሳ ነው፣ ከዚህ መጽሐፍ ጋር በተገናኘ ነው እንጂ እኔ በምን ታገኘኛለህ? ነጋዴ አይደለሁም፣ ዘፋኝ አይደለሁም፣ ወይ ደግሞ በሌላ ሙያ ውስጥ ከሌሎች ሰዎች ጋር የምገናኝ ሰው አይደለሁም። እኔ ይሄንን ነው ማገለግለው ማለት ነው። ይሄን አስመልክቶ ግን በብዙ ሰልፍ ውስጥ መጥቻለሁ።
አስቀድሜ ሜንሽን ያደረኩላችሁ ሰዎች መግቢያዬ ላይ እንደ ማህበር እንደ ቡድን የተደራጁ አንዳንድ ደግሞ ጥቂት ግለሰቦች ከክፋት በቀር ልባቸው ሌላ ነገር ማይነግራቸው ሰዎች ሃይማኖትን ተገን አድርገው ለቤተ ክርስቲያን የተቆረቆሩና የቀኑ መስሏቸው ብዙ ዘመቻ ከፍተውብኝ ያውቃሉ። ብዙ ማለት ነው። እስኪ ኢትዮጵያ ውስጥ የትኛው ሰው ትዝ ይላችኋል እሱን ለማጥቃት 5 እና 6 መጽሐፎች የተጻፉበት በአድራሻው መጽሔት አላልኩኝም፣ መጽሐፍ ትልልቅ ቮሊዩም ያላቸው መጽሐፎች በጋሻውን አጥፉልን በጋሻውን አስቆሙልን ተብሎ ተከፍሏቸው ጸሐፊው ቁጭ ብለው መግቢያ ሀተታ መደምደሚያ ብለው መጽሐፍ ጽፈው ሽጠው ገንዘብ ይዘው ያውቃል። ማለት እንጀራ በልተውበት ያውቃል። ይሸጥላቸው አይሸጥላቸው አላውቅም። በሰዓቱ ግን ሽጠው ያውቃሉ ማለት ነው። ከ10 ከ15 ዓመት በፊት የሆነውን ነው መነግራችሁ ማለት ነው። አሁንም አለ አንዳንድ ሙከራዎች አሉ ማለት ነው። መጽሔቶች ደግሞ ያኔ ይወጡ ነበር። ቅዳሜና እሑድ ታስታውሳላችሁ አይደል? የመዝናኛ የስፖርት መጽሔቶች። እነዛ መጽሔቶች ሲወጡ ቢያንስ 2 ወይ 3 መጽሔት ላይ እኔ ያለው ከፊት ለፊት ጉብ ብዬ ማለት ነው። ባደረኩትም ባላደረኩትም ነገር አለው በቃ እዛ ላይ ማለት ነው። ካላጠፋናቸው ብለው እነዚህን እናጥፋቸው። ምክንያቱም እኛ ማህበር የለንም። እግዚአብሔር ያገናኘን ጓደኛሞች ነን። ማህበር ስለሌለን ይሄ ማህበር ብለው ስሙን ማጥፋት አይችሉም። ስለዚህ መሪው በጋሻው ነው። በጋሻው ሞተሩን ከመታ ነው ይፈራርሳል ብለው አሰበው ማለት ነው። በጋሻው 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 ማለት ነው። የሚገርማችሁ እኔ ከኦሳማ ቢንላደን ቀጥሎ ይመስለኛል ከኦሳማ ቢንላደን ቀጥሎ ጸረ በጋሻው የሚል ብሎግ ተከፍቶብኝ ነበር። የምታስታውሱ ጸረ የዛሬ 15 ዓመት ቲክቶክ ሳይጀመር ምናምን ሳይጀመር እኮ ጸረ በጋሻው የሚል ብሎግ ከፍተው ከጠዋት እስከ ማታ በጋሻው እንዲያርገው ብለው የሐሰት ክስ እዛ ላይ ያቀርባሉ ማለት ነው። እኔ ያለሁት ሞያሌ ነኝ፣ ጎንደር በጠበጠ። እኔ ያለሁት አርባ ምንጭ ነኝ፣ ድሬዳዋን በጠበጣት ብለው እና ክስ ነበረ ማለት ነው። እና በዛ ሁሉ አለፍኩ እና እግዚአብሔር ከሳሾችን ደግሞ እየቀጣ እየጠረጋቸው ህሊናቸው ተበጥብጦ ሰላም አጥተው እረፍት አጥተው እኔ ማልድላቸዋለሁ። እግዚአብሔር መረጋጋት እንዲሰጣቸው እግዚአብሔር እኔ ያገኘሁትን ጌታ እንዲያገኙ ምህረት እንዲሆንላቸው በእውነት ይቅር ብያቸዋል። አሁን ያነሳሁት እንደ ቂም እንደምናምን ሳይሆን ምናልባት ይሄንን ነገር አንዳንዶቻችሁ የማታውቁት ካለ እንድታውቁት ብቻ። አንዳንድ ደግሞ በአገልግሎት መስመር ላይ ሆናችሁ ብዙ ሰልፍ ያለባችሁ ሰዎች እኔማ ምን ሆንኩ፣ ኮሜንት ነው የተደረገብኝ፣ አንድ ቲክቶከር ብቻ ነው የሰደበኝ ብላችሁ ራሳችሁን እንድታጽናኑ ትምህርት እንዲሆናችሁ ነው እንጂ ያን ያህል እኔ ጸጋ ማገኝበትና ክብር መጎናጸፍበት ነው። ሌላውን ሁሉ ትቼ የማስገደሉን ምክር ትቼ ማለት ነው። በመርዝ እኔን የማሳበድ እኔን የማጥፋቱን እንትን ትቼ መንገድ ሁሉ ትቼ ጌታ ጳውሎስ እንዳለ በኤፌሶን ከአንበሳ ጋር ታገልኩ እንዳለ እና ጠበቀኝ ተረፍኩ እንዳለ ይሄ በፊታችሁ አሁን የምታውቁት ሰው እናንተ እንደ ትዕቢተኛ የምትቆጥሩት እናንተ እንደ ሌላ ነገር የምትቆጥሩት ሰው የጌታ ምሕረት የበዛለትና የጌታ ጸጋ ያኖረው ሰው ነው። ይሄ ፊት ለፊት የምታዩት ማለት እና ይሄ በቀላሉ ተጠርጎ የሚወርቅ ሰው አይደለም። ትምክህቴ ማን ነው? እሱ ነው። ዳዊት ምንድን ነው ያለው? ሰራዊትም ቢሰፍርብኝ አልፈራም ነው ያለው። ኖ ልቤ በእርሱ ይታመናልና አልፈራም። እንዳንፈራ ያደረገን የተከበብንበት የስጋና የደም ሐውልት ወይንም ያለን ሀብት ወይንም ደግሞ የምንተማመንበት ምድራዊ ነገር ሳይሆን ጌታ ነው።
ልቤ በሱ ይታመናልና አልፈራም። እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው? ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም፣ አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኜ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል።